አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሽረቃ ኤንድ ሀያት ዩቲዩብ ተከታታይ ጓደኞቼ እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። አላህ በያላችሁበት እናንተንም ሰላም በዘዝት ያድርግልኝ። ከሀገርም ያላችሁ ከሀገር ውጭ ያላችሁ ላለ ሀገራችንን አላህ ሰላምን አንድነትን ያመጣልን። አሽረቃ ኤንድ ሀያት ዩቲዩብን ሰብስክራይብ በማድረግ ቤተሰብ ለመሆን አበረታቱኝ ማለት ነው ውዶቼ። ዛሬ ደግሞ ስጋ በሩዝ ልሰራ ነው። ሩዙ ደግሞ ምንድነው? ሰውደ መንዲ ማለት ነው። ከቡሃራት ነጣ ማለት ነው። መንዲውን ደግሞ እንዴት አሰራሩን ያሳያችኋለሁ ማለት ነው። በመጀመሪያ ሽንኩርት ከትፍ ያለው ለስጋው ነው፣ ለኪሽና ለሁለቱም ይበቃኛል ነው እና ስንቴ ቀርጬ ስንቴ እንደተደለተብኝ ራሴ ነኝ የማውቀው ማለት ነው። እና ለማንኛውም ማለት ነው እንግዳ አለ። ይኸው ስጋው ራሱ በጣም ብዙ ነው እና ሁሉን ማሳያችኋለሁ። ቤቱ ግን ሰቀቀን ነው፣ ለመቅረጥ አይመችም። ያ ነገር ካለ ይቀርጠኛል እያልኩኝ ያሳየኛል እያልኩኝ በሰቀቀን ነው የምቀርጠው እላችኋለሁ። አሽረቃ ኤንድ ሀያት ዩቲዩብ ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ፣ አሳድጉኝ እላችኋለሁ ውዶቼ። አሁን ስጋውን ወደ ነበረበት እሳቱን እናስገባለን ማለት ነው። ለምን ውሃ መምጠጥ አለበት ማለት ነው። የራሱ ውሃ አለበት። እኔ ሽንኩርት አልጨምርም መጀመሪያ ማለት ነው። ውሃውን ከመጠጠ ወደ ነው ሽንኩርት ማድረግ። ምክንያቱም የራሱ ውሃ ይኖረዋል። የራሱ ውሃ አለ። ያ ስለሆነ ምንድነው ማድረግ ያለብን? በዛ አድርጌ እንፋሎት ወጣዋል ማለት ነው። ራሱ ውሃ ያለ አጥፍ ያለው በጨው በምናምን አረግ አሁን ይሄዳል በግበግ የሚለውን ሽታ ማለት ነው። እና በዚህ መልኩ አሁን ይፈጥናለሁ። ከዛ በኋላ አረጋለሁ ማለት ነው። ይህን ይመስላል። ሌላ ደግሞ እናያለን ኢንሻአላህ። በዚህ መልኩ ቀስ ብሎ ሽንኩርት ያደርጋለሁ። ውሃ አዘጋጅቻለሁ። እዚህ ጋር ሁሉ ካለው ከዚያ ይሄ ሽንኩርቱን እጨምራለሁ ማለት ነው። ይኸው እዚህ ጋር ብዛሮች አዘጋጅቻለሁ ማለት ነው። እዚህ ጋር ፓፕሪካ አለኝ። እዚህ ጋር ደግሞ ቱም የተፈጫለን። እዚህ ጋር ደግሞ የደንብላል የተፈጫለን። እዚህ ጋር ደግሞ የተፈጫ ሊሞንና ያልተፈጫ ሀባ አድሜን ሊሞን አለኝ ማለት ነው። እዚህ ጋር ደግሞ ፍልፍል አስወድ፣ እዚህ ጋር ካሙን፣ እዚህ ጋር ደግሞ ሄድ፣ እዚህ ጋር ደግሞ ጋራፋ አለኝ ማለት ነው። እና ይሄን እነዚህ ክርክም አልጨምርም የለኝም። ሲጀመር ክርክም ልጨምርም ብል የለኝም ማለት ነው። ክርክም ስላችሁ የእርድ ማለት ነው። ኦኬ። እና እነዚህ እንጨምራለን ማለት ነው። ስጋዬን ያው አልጨመርኩም ገና ሽንኩርት ይሄን እንደዚህ ውሃውን ምንድነው እያደረገ ነው። ከዛ ስጨምር ደግሞ ሀሪያውና ውሃ ላልኳችሁ ነው። ለዚህ እና ይሄን ይመስላል። አሁን ሽንኩርት ጨምራለሁ ማለት ነው። ዘይት አልጨምርም እኔ ስጋ ስሰራ ዘይት አልጨምርም። እና በዚህ መልኩ እነዚህ እንጨምራለሁ ማለት ነው። ይህ ይመስላል። እና በዚህ መልኩ አሁን አቅም እንድንላለው ማለት ነው። ሽንኩርቱን አመሳስላለሁ። ጋዙን ከፍ አደርጋለሁ እና አብራችሁ ተከታተሉ። አሽረቃ ኤንድ ሀያት ዩቲዩብ ማለት ነው። ላይክ አላደረጋችሁ ላይክ፣ ሰብስክራይብ በማድረግ አበረታቱ። በዚህ መልኩ እንድናወርድ ያለው ማለት ነው። አያችሁ እዚህ ጋር ደግሞ ክሽን ሰራ ነው። እዚህ ጋር ሰላጣ ልሰራ ነው። ላጥብ ነው ማለት ነው። ሰላጣ ልሰራ ነው። እዚህ ጋር ሰላጣ አለኝ።
የሚል እያለ ነው። ላይክ ሼር በክሽና ሌላ አለኝ፣ ክርክም አለኝ፣ ትንጥዬ ማጅ አለኝ፣ ፍልፍል ሌሙን አንሶደ ተፈጫለኝ እና ገረፍ አለኝ ማለት ነው። ይሄ ለምንድን ነው? ለክሽና ላይ ማለት ነው። እንደዚህ ጨምረዋለሁ ማለት ነው። ከዛ አሪፍ ክሽና ሆኖ ነው የሚወጣላችሁ። ለምንድን ነው? ይሄ ሶደት መንዲ ነው የምሰራ ማለት ነው። ሶደት መንዲ ከምንም ነጣ ከባህር ነጣ በስ የሆነ ነጣ እና በዚህ ነው ትንሽ ማጁ እስከሚጠቅ ድረስ ዝም እለዋለሁ ማለት ነው። ከዛ አወርደዋለሁ። የክሽና ነገር አብቻለሁ ማለት ነው። በዚህ ስጋዬ ደግሞ በዚህ መልኩ እየተካሄደ ነው እላችኋለሁ። ያክ ላይክ ሼር ማድረጋችሁ እንዳትረሱ። ሶዳ ሰላጣ ነው። ቲማቲም የለውም፣ ምንም ነገር የለውም። ጅርጅር ካመጣችልን ጅርጅር ጨምራለሁ ማለት ነው። ሩዙ ገና ምንድን ነው አላውቅም ማለት ነው። እና ይሄ ይመስላላችኋለሁ። እዚህ ጋር ድንቾች አሉ ገና አልጨመርኳቸውም እላችኋለሁ። እና ተመልሼ እመጣለሁ። የአሽረካ እንደ ሀያት ትሆን አበረታቱን፣ ላይክ ማድረግ ለሩዝ ነው ያዘጋጀው ማለት ነው። ያው በጣጥሶቹ እንደዚህ ያስቀምጣለሁ። በዚህ መልኩ ስጋውን አልኩ ማለት ነው። ሁለት ባዳቶቼ በዚህ ጨርሻለሁ። እዚህ የስጋው የሩዙ ላት አለ እዚህ ጋር ላት የሚባል ከዛ ፍሬን ውስጥ ከተዋለሁ ማለት ነው። ፍሬን ውስጥ ከተዋለሁ። ከዛ ታውታላችሁ ማለት ነው። ፍሬን ውስጥ ካወጣሁት ኢንሻአላህ ሴትዮዋ ካልመጣች ይሄን በዚህ መልኩ አብስዬ አውጥቻለሁ ስጋውን ማለት ነው። እዚህ ጋር ሄድና ፍላሱ ተጨምራለሁ። እዚህ ጋር ነው የሚደረገው። እዚህ ጋር ደግሞ በጣም አሪፍ ሩዝ ነው። ካላስ ጨርሻለሁ። የሩዝ ነገር ማለት ነው። በኋላ ደግሞ አሳያችኋለሁ ከነ መጨረሻው ማለት ነው። ደግሞ ዛፈራን አለው። ዛፈራን በዚህ መልኩ ሰርቼ ጨርሻለሁ ማለት ነው። አጠናቅቄያለሁ። ኦኬ ሰውዬው መጣብኝና በእናታችሁ ያው የክሽናው ምን አላልኩትም። ክሽናው ብዙ ነው እና በዚህ መልኩ
ላይክ ሸር በማድረግ አበረታቱኝ እላችኋለሁ።